ነሐሴ 7 ቀን ንጽሕት ብርህት የሆነች እመቤታችን በሐና ማህፀን ተጸንሳለች። በእግዚአብሔር ደጅ የጸና ሰው የእግዚአብሔርን ደጅ ያንኳኳ ሰው ዘመኑ ቢረዝምም ጊዜው ቢሄድም እግዚአብሔር የነገሩትን አይረሳም፣ የለመኑትን አይነሳም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ ይህንን መንፈሳዊ መርሃ ግብር የምትከታተሉ በመላው ዓለም ያላችሁላችሁም በልዑል እግዚአብሔር ፍጹም የሰላምታ ድምፅ እንደምን ሰነበታችሁ? አምላካችን ልዑል እግዚአብሔር በምህረት በቸርነት ጠብቆ ሁላችንንም እስከዚህ ሰዓት ስላደረሰን ስሙ ለዘላለሙ የተመሰገነ ይሁንልን። እንኳን ለታላቁ የእናታችን የእመቤታችን የቅድስት ድንግል ማርያም የጽንሰቷ በዓል በሰላም በጤና አደረሳችሁ። መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራራዎች ናቸው። የቅዱስ ዳዊት መዝሙር 86 ከቁጥር 1 ጀምሮ ዛሬ የምናከብረው ታላቁ በዓል የእመቤታችን የቅድስት ድንግል ማርያምን የጽንሰት በዓል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታላቅ በዓል ከሚከበሩ መንፈሳዊ በዓላት መካከል አንዱ ይህ የእመቤታችን የጽንሰቷ በዓል ነው። ሁላችንም እንደምናውቀው በብሉይ ኪዳን የነበረው ጨለማ የተገፈፈው በእመቤታችን መምጣት ነው። እግዚአብሔር የሰራውን ስራ በሙሉ በወዳጆቹ በነቢያት በወዳጆቹ በቅዱሳን አድሮ አስቀድሞ አናግረዋል። ይህ ቅዱስ ዳዊት የተናገረው መዝሙርም ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም አስቀድሞ በመንፈስ ቅዱስ መነጽርነት የተናገረው ቃል ነው። መሰረቶቿ የተቀደሱ ተራሮች ናቸው ሲል በደረቁ ሲተረጎም የታቦተ ጽዮንን በታላቁ ተራራ መቀመጥ የሚናገር ሲሆን ዋናው ውስጠ ምስጢሩ ደግሞ ስለ እመቤታችን መናገሩ ነው። እንግዲህ ተራራ ጽኑ ነው። በተራራ ላይ የወጣ ሰው ሜዳው ሁሉ ገላጣ ሆኖ ይታየዋል። ተራራ ከአደጋ ያመልጡበታል፣ ከአደጋም ይሸሸጉበታል። በተራራ የተመሰሉ ቅዱሳን ናቸው። የተመረጡ የተለዩ ለእግዚአብሔር ክብር የተለዩ ቅዱሳን በተራራ ይመሰላሉ። እነዚህ በተራራ የተመሰሉ ቅዱሳን ደግሞ በእመቤታችንም በጌታችን በመድኃኒታችን በኢየሱስ ክርስቶስም ሐረገ ትውልድ ወንጌላውያኑ ጽፈውልን እንደምናየው እንደምንመለከተው ከመጀመሪያው ከአባታችን ከአዳም ጀምሮ እስከ ቅዱስ ኢያቄም ድረስ ያሉ የተቀደሱ ተራራዎች ይባላሉ። እነዚህ እመቤታችን የመጣችባቸው የተወለደችባቸው አባቶቻችን ቅዱሳን ተራራዎች በመባል ይጠራሉ። አባታችን ኢትዮጵያዊው ሊቅ ቅዱስ ያሬድ ደግሞ ማርያም እሰት ሀቱ እምትካት ከመባህሪ ጸዓዳ ብሎ ከጥንት ጀምሮ እመቤታችን ቅድስት ድንግል ማርያም እንደ ነጭ ዕንቁ ታበራ ነበር ብሎ ይናገራል። በአባቶቻችን ልቡና ሆና እያበራች እስክትወለድ ድረስ በተስፋ ይጠባበቁ ነበረ። ይህ አሁን የምናከብረው በዓል ታዲያ ተስፋው የተፈጸመበት የተነገረው ትንቢት ፍጻሜ ያገኘበት ዕለት ነው። አባቷ ቅዱስ ኢያቄምና እናቷ ቅድስት ሐና በፈሪሃ እግዚአብሔር የሚኖሩ ለእግዚአብሔር የተለዩ ሰዎች ናቸው። ኢያቄም ከነገሥታት ወገን ሲሆን ሐና ደግሞ ከካህናት ወገን ናት። ስለዚህ እመቤታችን ከሐናና ከኢያቄም እንደምትወለድ እግዚአብሔር አስቀድሞ የወሰነው ስርዓት ነበረ ማለት ነው።
ሐናና ኢያቄም ልጅ አጥተው እግዚአብሔርን ደጅ ጸንተው ይኖሩ ነበረ። በዚህ ጊዜ ልጅ ቢያጡም እግዚአብሔር ደግሞ በመጨረሻ ቀንም ቢሆን ልጅ እንደሚሰጥ በተስፋ ጸንተው አምነው ይኖሩ ነበር። እግዚአብሔር ለሐናም ለኢያቄምም ያዘጋጀላቸው ስጦታ ዓለም በሙሉ የማያገኘው ስጦታ ነው። ሐናም ኢያቄምም ተስፋ አድርገው ይኖሩ የነበረው ማንኛውም ሰው እንደሚወልደው አይነት ልጅ እንጂ ከፍጥረታት በላይ ከፈጣሪ በታች የሆነች ንጽሕት ቅድስት ድንግል ማርያምን እንወልዳለን ብለው ተስፋ አላደረጉም። ግን እግዚአብሔር የተለየ የተመረጠ ሰው እንደሚሰጣቸው ተስፋ አድርገው ደጅ ይጸኑ ነበረ። እንግዲህ እግዚአብሔር በተስፋ ደጁን የሚጸኑትን ደጅ የሚያንኳኩትን እግዚአብሔር የምህረት ደጁን ይከፍትላቸዋል። ቃሉም እንደሚል ጎድጉዱ ወይትረሃወክሙ ህሱ ወተረክቡ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ተብሎ ተጽፏል። ሐናም ኢያቄምም የእግዚአብሔርን ደጅ ባለመሰልቸት በጸሎት በልመና ያንኳኩ ነበር። በአዲስ ኪዳን ያለው የልጅ ማጣት ለራስና ለቤተሰብ ካልሆነ በቀር ምንም አይነት የሃይማኖት ምንም አይነት የማህበራዊ ኑሮ መገለልን አያመጣም። በብሉይ ኪዳን ግን የልጅ እጦት መካንነት፣ ልጅን አለመውለድ ኃጢአት ተደርጎ ይቆጠር ስለነበረ እግዚአብሔር ልጅ የነሳቸው በኃጢአታቸው ምክንያት ነው ተብሎ ይታመን ስለነበረ በዚህ አማካኝነት እያለቀሱ እያነቡ ይኖሩ ነበረ። እንደውም በታሪኩ እንደተመዘገበው ሐና ቅድስት ሐና ወደ እግዚአብሔር ቤት እየሄደች እያለች ርግቦች ከጫጭቶቻቸው ጋር እየተጫወቱ አይታ እግዚአብሔር ሆይ ለነዚህ ለርግቦች ጫጭቶችን የሰጣቸው የኔን ማህፀን ያደረግከው ለምንድን ነው ብላ ምርር ብላ አልቅሳለች። እና በቤተ እግዚአብሔር ሄደው ሲለምኑ ሲጸልዩ ወንድ ልጅ ከሰጠህን መቅደስህን የሚያገለግል ሴት ልጅም ከሰጠህን ሐሩንና ወርቁን እያስማማች እየፈተለች ያንተን ቤት የምታገለግል እንድትሆን ላንተ እንሰጥሃለን፣ ካንተ የተቀበልነው ላንተ እንሰጥሃለን ብለው ስዕለት ተስለው ነበረ። እግዚአብሔር ደግሞ ቀኑ ሲደርስ የሚሰጣቸው ሰዓት ሲደርስ መልአኩን ቅዱስ ገብርኤልን ከመልአኩ አስቀድሞ በራእይ ገለጠላቸው። ተኝተው ሳለ ለሐና ለቅዱስ ኢያቄም የወርቅ ልብስ ሲያለብሱት የኢያቄም ዘንግ ስትለመልም ስታፈራ ከፍሬዋ ፍጥረት ሲመገብ ታያለች። ኢያቄም ደግሞ ነጭ ርግብ ከሰባቱ ሰማያት ሰንጥቃ መጥታ በሐና ራስ ላይ ስትቀመጥ ደግሞም በጆሮዋ ገብታ በሐና ማኅፀን ስትቀመጥ ያያል። ሲነቁ ሁለቱም ያዩትን ራእይ ሐና ለኢያቄም ኢያቄም ለሐና ይነጋገራሉ። ከዛ ወደ ህልም ፈቺ ሲሄዱ እግዚአብሔር ደግ ልጅ ይሰጣችሁ ይሆናል ብሎ ይተረጉምላቸዋል። ከዛ በኋላ 7 ቀን ሱባዔ ይዘው በሰባተኛው ቀን መልአኩ ቅዱስ ገብርኤል ተገልጦላቸው ደግ ልጅ ትወልዳላችሁ ብሎ ነገራቸው። እንግዲህ በብስራተ መልአክ የተወለዱ በጣም በርካታ ሰዎች አሉ እንደምናውቀው ማለት ነው። ይስሐቅም በብስራት ነው የተወለደው። እግዚአብሔር ራሱ በአብርሃም ቤት ተገኝቶ የዛሬ ዓመት እንደ ዛሬ ልጅ ትወልዳለህ ተብሎ ለአብርሃም ተነግሮ ይስሐቅ ተወልዷል። ይስሐቅ በመወለዱ ለአባቱም ለእናቱም ደስታ ሆነዋል። አባቱም እናቱም ደስ ተሰኝተውበታል። በይስሐቅ ይሰመይ ለከ ዘርእ፣ ከይስሐቅ ልጅ ወይም ዘር ይተካልሃል ተብሎ ተነግሮለታል። ይስሐቅ የእግዚአብሔር ወልድ ተምሳሌትነት ነው። በሶምሶንም እንደዚሁ በብስራተ መልአክ ተወልዷል። ዮሐንስም በብስራተ መልአክ ተወልደዋል። በነዚህ ልደት በሶምሶን ልጆች ልደት አማካኝነት እስራኤላውያን ከፍልስጤማውያን ቀንበር ነፃ ወጥተውበታል። ሶምሶንም ፍልስጤማውያንን ያንቀጠቅጥ ነበረ። የእመቤታችን ልደት ደግሞ አጋንንትን አንበርክከዋል፣ አጋንንትን አንቀጥቅጠዋል፣ ዓለምን አስደስተዋል። ሶምሶንም ይስሐቅም
ለቤተሰቦቻቸውና ለወላጆቻቸው ደግሞ ለማህበረሰባቸው ደስታ ሆነዋል። እመቤታችን ግን ለዓለም ሁሉ ደስታ ናት። ዮሐንስ በመጸነሱ የተጸነሰው በብስራተ መልአክ ነው እንደምናውቀው። ልጅ ትወልዳለህ ተብሎ ለዘካርያስ ተነግሮታል። እንደውም በወቅቱ አላምንም ብሎ ነበረ። እስኪወለድ ድረስ የተናገርኩት እስኪፈጸም ድረስ ዲዳ ትሆናለህ ተብሎ ተነግሯል። በመወለዱ ግን ብዙዎች ደስ ይላቸዋል ተብሎ ተነግሮለታል። የእመቤታችን ልደት ግን ከዚህ ሁሉ የተለየ ነው። ምስራቀ ምስራቃት ሙጻአ ፀሐይ ተብሎ ተነግሮላታል። እመቤታችን የምስራቃት ሁሉ ምስራቅ ናት፣ የፀሐይ መውጫ ናት። የነገስታት ሁሉ ንጉሥ የሆነውን የክርስቶስን እናት ነውና የሚወልዱት ተድላው ደስታው እጽፍ ድርብ ነው ማለት ነው። ለሐናና ለኢያቄም የመልአኩ ብስራት ከተነገራቸው በኋላ ሐናና ኢያቄም በተፈቀደው በጋብቻ በተራክቦ እመቤታችን ነሐሴ 1 ተጸንሳለች። ለዚህ ነው አባ ሕርያቆስ አኮ በፍትወተ ተደነስ ኦ ድንግል አኮ በፍትወተ ተደነስ ዘተጸነስኪ አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ። ድንግል ሆይ የተጸነስሽው በሕገ ሰብሳብ በዓለማዊ ግንኙነት አይደለም፣ በተፈቀደው ሕግ ከሐናና ከኢያቄም ተጸነስሽ እንጂ ብሎ ይናገራል። ስለዚህ ነሐሴ 7 ቀን ንጽሕት ብርህት የሆነች እመቤታችን በሐናና በሐና ማህፀን ተጸንሳለች። ከሐናና ከኢያቄም ትወለድ ዘንድ እግዚአብሔር ፈቅደዋል ማለት ነው። ይሄ እንግዲህ በጣም ሰፊ የሆነ ምስጢር አለው። መሰረታቲሃ ውስተ አድባር ቅዱሳን ተብሎ እንደተነገረው አድባር ቅዱሳን የተባሉት ሐና ኢያቄም ጭምር ናቸው። ሐናና ኢያቄም የእግዚአብሔር ምርጥ ዕቃዎች ናቸው። እግዚአብሔር የመረጣቸው እግዚአብሔር የለያቸው ናቸው። መንፈስ ቅዱስ እመቤታችንን ከእናቷ ማህፀን ጀምሮ ጠብቋታል። ለዚህ ነው መንፈስ ቅዱስ አቀባ እምከርሰ እማ በብሉይ ኪዳን የነበረው የዕዳ በደል ወይም ጥንተ አብሶ የሚባለው እስከ ሐናና እስከ ኢያቄም ድረስ መጥቷል። በሐናም በኢያቄምም ዘንድ አለ ጥንተ አብሶ። እመቤታችን ስትጸነስ ግን መንፈስ ቅዱስ አቀባ እምከርሰ እማ በእናቷ ማህፀን መንፈስ ቅዱስ ጠብቋታል። ለምን ከተባለ ገና የዓለም ሁሉ መድኃኒት የሆነውን ክርስቶስን ተወልድ ዘንድ እግዚአብሔር አቅዶ መርጧታልና ከእመቤታችን ከድንግል ማርያም የሚወለደው ንጹሕ ዘር ከንጽሕት ምድር ይወለድ ዘንድ እግዚአብሔር ፈቅደዋል። ስለዚህ ገራይተ ሰሉስ ብለውም ይተረጉሟታል። ገራይተ ሰሉስ ዘር አልተዘራባትም፣ ሌላ ተክል አልተተከለባትም። እግዚአብሔር ለታብቅል ብሎ ሲናገር ያቺ ምድር ያቺ የማክሰኞ መሬት በእግዚአብሔር ቃል ሳይተክሉባት ሳይዘሩባት አፍርታ አብቀላ ተገኝታለች። እመቤታችንም ከሐና እና ከኢያቄም በዘሩ በርኳቤ ብትወለድም የምትወልደው ንጉሥ የዓለም መድኃኒት ስለሆነ እርሷም ያለ ዘር አብእሲ ያለ ወንድ ዘር ጌታን ትጸንስ ዘንድ ዛሬ ነሐሴ 7 ቀን ተጸነሰች። እመቤታችን እናታችን ቅድስት ድንግል ማርያም ስትጸነስ በሐናና በኢያቄም በኩል እንድትመጣ እግዚአብሔር ሲፈቅድ በእናቷ ማህፀን ሆና የሰራች ድንቅ ስራም አለ ማለት ነው። በሐና ማህፀን ሆና እመቤታችን ሙት አስነስታለች፣ አይነ ስውርን አብርታለች። ይሄ ምልክት ነው። የሞተው አዳም አይኑ ጠፍቶበት የነበረው የሰው ልጅ በሙሉ ብርሃን የሚሆነው ትንሣኤ የሚሆነውን ጌታ እንደምትወልድ ምስክርና ማሳያ ነው። ሐና እመቤታችን ድንግል ማርያምን ጸንሳ ሳለ ሳምናስ የተባለ አንድ ሰው ሞቶ ሊቀብሩት ሲሄዱ የእመቤታችን የአጎቷ ልጅ ነውና ሐዘን ልትደርስ ሄዳ አስከሬኑን ስትነካው ብድግ ብሎ ተነሳ እና በዚህ ጊዜ ሰላም ለኪ ኦ እምሄውቱ ለዘገብረ ሰማየ ወምድረ፣ ሰማይንና ምድርን ለፈጠረ ጌታ የእናቱ እናት
የሆንሽ ሐና ሆይ ሰላምታ ላንቺ ይሁን ብሎ ምስጋናን አቅርቦላታል። ስለዚህ እመቤታችን ቅድስት ድንግል ማርያም ዓለማትን የፈጠረ ጌታ የወለደች ፍጥረታትን በሙሉ በቃሉ የሰራ ያበጃጀ የሰራ ጌታ የወለደች እናት እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸንሳለች። ብሉይ ኪዳን አክትሟል ማለት ነው። የጨለማው ዘመን ይገፈፍ ዘንድ ብርሃን ይወጣ ዘንድ እሷ ምስራቅ ሆናለች። ጨለማው ሲቀድ ጎህ ይመጣል፣ ንጋት ይመጣል ማለት ነው። ስለዚህ እመቤታችን ጎህ ናት፣ የእኛ ጎሃችን ናት። ጎህ ሲቀድ ፀሐይ ይወጣል። እመቤታችን ጎህ ስለሆነች ፀሐይ ወጥቶባታል። እመቤታችን ምስራቅ ስለሆነች ፀሐይ ወጥቶባታል። እመቤታችን ንጽሕት ምድር ስለሆነች ንጹሕ ዘር ተወልዶባታል። ስለዚህ የእመቤታችን 33ቱ በዓላት ብለን እናከብራለን። አንዱና የመጀመሪያው በዓል ይህ ነሐሴ 7 ቀን ጽንሰታ ነው። የእመቤታችን ጽንሰት ነው። ይሄ ታላቅ በዓል ነውና በመላው ዓለም ሆነን በተለይ ነሐሴ የሚከበረው 16ቱም ቀን በጾም በጸሎት በተለይ ሁለቱም ሱባኤያት አባቶቻችን ሐዋርያት የጾሟቸው ሱባኤያት ናቸው። እመቤታችን ቅድስት ድንግል ማርያም የተገለጠችበት ሱባኤ ነው። አሁን ደግሞ በዚህ ዘመን ላለነው ለሁላችን ደግሞ በቅን ሕሊና በትሑት ሰብእና በክት ልቡና ሆነን ሱባኤውን በምንይዝበት ጊዜ እመቤታችን ቅድስት ድንግል ማርያም ለወዳጆቿ እንደምትገለጥ እመቤታችን ቅድስት ድንግል ማርያም ለሚለምኗት ሁሉ እንደምትደርስ አባቶቻችን ምስክሮቻችን ናቸው። ስለዚህ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸንሳለች። የዓለም መጸነስ እንግዲህ ልደተ አዳም ምድር ልደተ ሔዋን እምገቦ ልደተ በግዕ እምዕፀ ሳቤቅ ልደተ ድንግል እምሃና ልደተ ክርስቶስ እምከርሰ ድንግል። የአዳም ልደት ከመሬት ነው። ሔዋን ልደት ከአዳም ገቦ ነው። የይስሐቅ የበግ ልደት ከዕፀ ሳቤቅ ነው። ቤዛ ይስሐቅ የሆነው በግ ማለት ነው። ቤዛ ዓለም የሆነው ክርስቶስ ደግሞ የተወለደው ንጽሕት ቅድስት ድንግል ማርያም እንበለ ዘርአ ብእሲ ተወልደው ዘንድ ከጸነሰችው ከሐና ማህፀን ከተገኘችው ፍሬ ከእናታችን ከቅድስት ድንግል ማርያም ነውና እመቤታችን አማላጃችን ቅድስት ድንግል ማርያም ነቢያት አባቶቻችን በተስፋ በራእይ ይመኟት ነበረ። ነቢያት ሐሰስዎ ነቢያት ፈልገውታል፣ ሽተውታል። ማንን? ጌታን። እመቤታችንም ይሸዋት ነበረ። አንዳንዶቹ እንደ ነጭ እምቦሳ ሆና ትታያቸው ነበረ። እነ ነቢዩ ሕዝቅኤል ደግሞ እንደ ተዘጋ ደጅ ማለት ነው። ትንቢተ ሕዝቅኤል ምዕራፍ 44 ላይ እንደምንመለከተው ወደ ምስራቅ ዞር አለኝ አለ። ወደ ምስራቅ ዞረ ነቢዩ ሕዝቅኤል ማለት ነው። ወደ ምስራቅ ደጅ በሚዞርበት ጊዜ የተዘጋ ደጅ አየ። ያ የተዘጋው ደጅ ሲመለከተው ቀይ ጎልማሳ መጣና ወደ ተዘጋው ደጅ ገባ። ሳይከፍት ገብቶ ሳይከፍት ወጣ። ያ ነጭ የተዘጋው ንጹሕ አዳራሽ እመቤታችን ቅድስት ድንግል ማርያም ናት። የታየችው በምስራቅ በኩል ነው። እመቤታችን ምስራቅ ናት፣ ሐናም ምስራቅ ናት ማለት ነው። የታየችው በምስራቅ ስለሆነ ስለዚህ በዚህ ምክንያት አባቶቻችን እመቤታችንን ይመኟት ነበረ፣ ያዩዋት ነበረ፣ ተስፋ ያደርጓት ነበረ። እንግዲህ ተስፋ ቅቡፃን ናት እመቤታችን። ተፈጸመ ተስፋ አበው በማርያም ድንግል። የአባቶቻችን ተስፋ በድንግል ማርያም ተፈጸመ፣ ፍጻሜ አገኘ፣ መደምደሚያው ሆነ። የሐዲስ ኪዳን መሰረት የተጣለው በድንግል ማርያም ማህፀን ነው። መነሻው ግን ይሄ ነው። ክርስቶስ ተወለደ ለማለት ተጸነሰ ማለት ይቀድማል። ተጸነሰ ለማለት ደግሞ ድንግል ማርያም ተወለደችና ተጸነሰች ማለት ይቀድማል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ለዚህ ነው በእንተ ዝናፈቅረኪ ብሎ አባ ሕርያቆስም የሚናገረው። እናታችን እመቤታችን ቅድስት ድንግል ማርያም የሁላችን መመኪያ፣ የሁላችን መጠጊያ፣ የሁላችን ተስፋ ናትና አባቶቻችን ተስፋ አድርገዋት ነበረ።
ተስፋቸው ተፈጽሞላቸዋል፣ አይተዋታል። አዎ ዘተመነዩ ወሐሰሱ ረከቡ ገጸ ይላል ቅዱስ ያሬድ። አባቶቻችን የሹት የተመኙት ተስፋ ያደረጉት አገኙ ይላል። የእግዚአብሔር ገጸ ምሕረት ተመለሰላቸው፣ ተመለከቱ፣ አዩ። ፊት ለፊት እናታችን ቅድስት ድንግል ማርያም ስትጸነስ አዩ፣ ስትወለድም አዩ። እኛም የእመቤታችን የቅድስት ድንግል ማርያም በተለይ ሀገራችን ኢትዮጵያ አስራት ሀገሯ ናት ተብሎ የተነገረው በስደት ቀን ለእመቤታችን ለቅድስት ድንግል ማርያም አስራት አድርጎ ሀገራችን ኢትዮጵያን ሰጥቷታል። እኛም የአስራት ልጆቿ ነን። በመስቀል ስር ዓለም በሙሉ ለእመቤታችን በልጅነት ተሰጥቷል። እመቤታችን በእናትነት ለእኛ ተሰጥታናለች። ዓለም በመላው ደግሞ በዮሐንስ በኩል በልጅነት ለድንግል ማርያም ተሰጥቷል። ስለዚህ እናታችን የሁላችን መመኪያ የተጸነሰችበት ቀን ነው ማለት ነው። ሰው ጽንሰቱን ልደቱን ያከብራል። እኛ ደግሞ ዓለም በሙሉ በምጥ ነበረ። ኃጢአትን አርግዞ ነበረ። ኃጢአት በእውነት ተጭኖት ነበረ። የጨለማ መጋረጃ ተጋርዶበት ነበረ። ያ የጨለማ መጋረጃ የተቀደደው ያ አርግዞ የነበረው የኃጢአት የጭንቅ የመከራ እርግዝና በሙሉ የተወገደው በእመቤታችን በቅድስት ድንግል ማርያም መወለድና መገኘት ነው። እግዚአብሔር ነጸረ ኩሎ ዓለመ ወኢረከበ ዘከማኪ እመ። እግዚአብሔር ዓለምን በሙሉ አየ፣ ተመለከተ፣ እንዳንቺ ያለ አላገኘም። እና ለሐናና ለኢያቄም የተሰጠችው እናታችን እመቤታችን ቅድስት ድንግል ማርያም በእውነት ለዓለም ሁሉ እናት ሆና ነው የተሰጠችው። ለሐናና ለኢያቄም ብቻ አይደለም የተሰጠችው፣ ለሁላችንም። በኋላ ላይ የተረጋገጠው በመስቀል ላይ ቢሆንም በኢያቄምና በሐና በኩል ለዓለም ተሰጥታለች። እመቤታችን ወደዚህ ዓለም ስትመጣ ቆመዋል፣ መርገም ኃጢአት ቆመዋል ማለት ነው፣ ተወግዷል። ለምን ከተባለ ኃጢአት መርገም አልነካትምና። ለዚህ ነው ቅዱስ ገብርኤል ቡርክት አንቲ እምአንስት፣ ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ፣ የተለየሽ ነሽ። ወቡሩክ ፍሬ ከርስኪ፣ የማኅፀንሽ ፍሬም የተባረከ የተለየ ነው። አዎ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ፣ ከልጇ ከወዳጇ የምታሰጭ። አንደኛ መርገመ ሥጋ መርገመ ነፍስ የምታርቅ ናት፣ የለባትም ጭምር። ደግሞም በረከተ ሥጋ በረከተ ነፍስ የምታሰጥ እናታችን፣ መመኪያችን፣ ምርኩዛችን፣ መጠለያችን፣ ታዛችን እናታችን ቅድስት ድንግል ማርያም የተጸነሰችበት ዕለት ስለሆነ በእውነት ይህ ዕለት ልዩ ዕለት ነው። ታላቅ በዓል ነው። በልዩ መንፈሳዊ ስነ ስርዓት ጾማችንን እየጾምን ባለንበት ሆነን በታላቅ ደስታ ሆነን እናከብረዋለን ማለት ነውና አምላካችን ልዑል እግዚአብሔር ለሐናም ለኢያቄምም የሰጣቸው የልባቸውን መሻት ነው። ለመኑ፣ አንኳኩ፣ ተከፈተላቸው። የለመኑት ተሰጥቷቸዋል። በእግዚአብሔር ደጅ የጸና ሰው፣ የእግዚአብሔርን ደጅ ያንኳኳ ሰው ዘመኑ ቢረዝምም ጊዜው ቢሄድም እግዚአብሔር የነገሩትን አይረሳም፣ የለመኑትን አይነሳም። እግዚአብሔር ይሰጣል፣ በጊዜው ጊዜ ይሰጣል። ተስፋ ሳይቆርጡ የእግዚአብሔርን ደጅ ማንኳኳት ነው። ለዚህ ነው ቅዱስ ዳዊትም ጼኒሃ ጸናይኩ ወለ እግዚአብሔር ሰምዓኒ ወተመይጠኒ፣ እግዚአብሔርን ደጅ ጸናሁት ዘንበል አለልኝ አለ። እግዚአብሔር በምሕረት በቸርነት ዘንበል እንዲልልን በደጁ ተስፋ ሳንቆርጥ፣ በእግዚአብሔር ተስፋ አይቆረጥበትም። ድንግል ማርያምን ታክል እናት፣ ኦርቶዶክስ ተዋህዶ ይሄ የመሰለች ሃይማኖት፣ መንግሥተ ሰማያት የመሰለች ርስት፣ እግዚአብሔርን የሚያክል አባት የያዘ ልጅ ተስፋ አይቆርጥምና ተስፋ ሳንቆርጥ በየትኛውም መከራና ጭንቅ ውስጥ ብንሆንም እግዚአብሔርን አምባ መጠጊያ ተስፋ ድንግል ማርያምን መመኪያ እናት አድርገን መጽናት እንዳለብን ከሐናና ከኢያቄም እንማራለን። በኋላ ላይ ደግሞ እንግዲህ ወእሁ ብጻቴ ዘነበብኩ በአፉየ እያሉ ወደ እግዚአብሔር ቤት መገስገስ ነው። በምስጋና ልጃቸውን ይዘው ደግሞ በኋላ ላይ ከወለዱ በኋላ እንዴት ልጃቸውን ለእግዚአብሔር ቤት እንዳስረከቡ ታሪኩ ያስረዳናልና ይህ ዕለት የተባረከ የተቀደሰ ዕለት ነው። እመቤታችን እናታችን ቅድስት ድንግል ማርያም በአማላጅነቷ በረድኤቷ የምንለምነውን የምንሻውን የምንፈልገውን ሁሉ አታሳጣን። ጾሙን የሰላም የፍቅር የአንድነት ጾም
ታድርግልን። መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው። እኛም መሰረታችን የአባቶቻችን ሃይማኖት አባቶቻችን የሰጡን አባቶቻችን ያስተማሩን ነው። አባቶቻችን እመቤታችን ቅድስት ድንግል ማርያምን ሰአሊ ለነ ቅድስት እያሏት እያመሰገኗት። አዎ ቅዱስ ሕርያቆስ በቅዳሴው፣ ቅዱስ ያሬድ በምስጋናው፣ ቅዱስ ኤፍሬም በውዳሴው እያመሰገኗት እስከ ሕይወት ፍጻሜያቸው ድረስ ሰአሊ ለነ ቅድስት እያሉ ምስጋናዋን እንደ ሰማይ ከዋክብት እንደ ምድር አሸዋ እንዲበዛላቸው ተመኝተው የተመኙትን ሰጥቷቸዋል። እኛም ልክ እንደዚሁ ሰአሊ ለነ ቅድስት የእግዚአብሔር ልጅ የሆነ የኦርቶዶክስ ልጅ የሆነ እመቤታችን ልጅ የሆነ ሁሉ ሰአሊ ለነ ቅድስት ሳይል አይውልምና ሰአሊ ለነ ቅድስት የሚለው በሙሉ ደግሞ እመቤታችን ሁል ጊዜም ትባርከዋለችና እናታችን እመቤታችን ቅድስት ድንግል ማርያም ሁላችንም ትባርከን። ልጅ ላጡ ልጅን፣ በረከት ላጡ በረከትን፣ መጽናናት ላጡ መጽናናትን፣ በመከራ በጭንቅ በረሃብ በስደት ላሉት ደግሞ አምላካችን ነው ለእግዚአብሔር ከክፉ ሁሉ እንዲጠብቃቸው እሱ መልካም ፈቃዱ ይሁንልን። እግዚአብሔር ይስጥልኝ።